ንቅሳት ለካንሰር የማጋለጥ ዕድሉ በከፍተኛ ደረጃ እየጨመረ እንደሚገኝ ጥናቶች አመላከቱ። በንቅሳት የሚፈጠረው ካንሰር ቀለም ከሚያርፍበት ስፍራ ወደ ሌሎች የሰውነት ክፍሎች የመስፋፋት አቅሙም ከፍተኛ ነው ተብሏል። የንቅሳት ቀለም የቆዳ ካንሰር ተጋላጭነት እየጨመረ እንደሚገኝ የደቡብ ዴንማርክ ዩኒቨርሲቲና የሄልሲንኪ ዩኒቨርሲቲ ተመራማሪዎች አረጋግጠዋል። የምርምር ቡድኑ ይህ የሚሆነው የንቅሳት ቀለም ሊምፍኖድ በተባሉ ሴሎች አማካኝነት ቀለሙ ካረፈበት ስፍራ በፍጥነት ወደ ሌሎች የሰውነት ክፍሎች ስለሚሰራጭ ነው ብሏል። ሰውነትን ሊጎዱ ከሚችሉ ንጥረ ነገሮች ለመጠበቅ የሚረዱ ትናንሽ ሴሎች ናቸው። የዩኒቨርሲቲው ተመራማሪዎች የንቅሳት ቀለም በውስጠኛ የቆዳ ክፍል ውስጥ እብጠት እንዲፈጠር እንደሚያደርግና ይህም ያልተለመደ የሴል እድገትን እንደሚያፋጥንና ከጊዜ ወደ ጊዜ ለካንሰር ሊያጋልጥ እንደሚችል ጠቁመዋል። ጥናቱ በ5900 ሰዎች ላይ የንቅሳት ንድፎችንና የካንሰር ምርመራዎችን ካደረገ በኋላ ንቅሳት ባላቸው ሰዎች የቆዳ ክፍሎች ላይ ከፍተኛ የካንሰር ምልክቶች መታየታቸውንም አረጋግጧል። የጥናት ቡድኑ አባል የሆኑት ፕሮፌሰር ጃኮብ ፎን ቦርንማን ለካንሰሩ የመፈጠር ዕድል መጨመር የዘረመልና የአካባቢ ሁኔታዎችን አስተዋጽኦ እንዳላቸው ገልጸው ትልቅ ወይም ብዙ ንቅሳት ያላቸው ግለሰቦች በቆዳ ካንሰር የመጠቃታቸው ዕድል በ3 እጥፍ ከፍ ያለ ስለመሆኑም አብራርተዋል። በዓለም አቀፍ ደረጃ በርካታ ንቅሳት የተነቀሱ ሰዎች መገኛ ከሆኑ ሀገራት መካከል 48 በመቶ ዜጎቿ የተነቀሱባት ጣሊያን በቀዳሚ ደረጃ ላይ ትገኛለች። አሜሪካ በ46 በመቶ በሁለተኛ ደረጃ ላይ የተቀመጠች ሲሆን በአማካይ አንድ አሜሪካዊ 3 እና ከዚያ በላይ ንቅሳቶችን በተለያዩ የሰውነት ክፍሎቹ ላይ ይነቀሳል። ስፔን 42 በመቶ፣ ዴንማርክ 41 በመቶ፣ ብሪታንያ 40 በመቶ እና ብራዚል 37 በመቶ ዜጎቻቸው በመነቀስ በደረጃው መቀመጣቸውን ስካይ ኒውስ ዘግቧል። በአንጻሩ ሳውዲ አረቢያ፣ ቱርክ፣ ኢራን፣ ማይናማር እና ጃፓን ንቅሳትን በሀገር ደረጃ ክልክል ያደረጉ ሀገራት ናቸው። በ2022 $1.89 ቢሊዮን ገበያ ያለው ዓለም አቀፉ የንቅሳት ኢንዱስትሪ በ2030 የሚያንቀሳቀሰው ገንዘብ $3.92 ቢሊዮን እንደሚደርስ መረጃዎችም ይጠቁማሉ።